ሰላም ጤና ይስጥልኝ ውድ ሃሽታግ መላ ዝግጅት ተከታታዮቻችን በድጋሚ ስለመጡ እናመሰግናለን። የመጀመሪያው ከሆነ ግን ሃሽታግ መላ እነዚህንና መሰል ጠቃሚ መረጃዎች በየዕለቱ እንዲደርሶት ከፈለጉ ከስር የሚመለከቱትን ቀዩን ሰብስክራይብ የምትለው ምልክት በመጫን ደንበኛችን ይሁኑ። አማን በምትባለው የገልፍ ሀገር ውስጥ አንድ ወንድ ልጅ ሲወለድ አንድ የቴምር ዛፍ የሚተከልለት ሲሆን ምክንያቱም ዛፉ ከልጁ ጋር አንድ ላይ ያድግና ቤተሰብ በረሃብ እንዳይቸገር ያግዛል የሚል በጎ ልምድ ስላለ ነው። አንድ ሰው በቀን 15 የቴምር ፍሬ በመብላት ብቻ በሕይወት መቀጠል የሚችል ሲሆን በሚገባ ታሽጎ ከተቀመጠ ሳይበላሽ ለረጅም ጊዜ መቆየት ይችላል። ከ1000 የሚበልጡ የቴምር ዝርያዎች ያሉ ሲሆን በተባበሩት የአረብ ኤሚሬቶች ውስጥ 199 የተለያዩ አይነት ዝርያ ያላቸው ዛፎች ሲኖሩ በአገሮቹ ውስጥ ካሉ ዛፎች 98% የሚሆነው ቁጥር የያዙ 44 ሚሊዮን ዛፎች ያሉ ሲሆን በየዓመቱም 900,000 ቶን ቴምር ለምርት ያደርሳሉ። ቴምር እንደ ካልሲየም፣ ብረት፣ ፎስፈረስ፣ ሶዲየም፣ ፖታሺየም፣ ማግኒዚየም፣ ዚንክ የመሳሰሉ ማዕድናትን የያዘ ቲያሚን፣ ሪቦቭላቪን፣ ኒያሲን፣ ፎሌት፣ ቫይታሚኖች በውስጡ ከመያዙም በተጨማሪ በቫይታሚን ኤ እና ኬ የበለጸገ ጥሩ የኃይልና የምግብ ፍሬ ነው። ከየትኛውም የኮሌስትሮል አይነቶች የጸዳና በጣም አነስተኛ የስብ መጠን ያለው መሆኑ ክብደት መቀነስ ለሚፈልጉ ተመራጭ ነው። በፕሮቲንና አስፈላጊ ማዕድናት የበለጸገ መሆኑ ለሰውነት እጅጉን ጠቃሚ ያደርገዋል። በቫይታሚን የበለጸገው ቴምር ከቫይታሚን አይነቶች ቢ1፣ ቢ2፣ ቢ3፣ ቢ5፣ ኤ1 እና ሲንም አካቶ ይዟል። ቀላል የማይባል የኃይል ክምችት ስላለውም ንቁና በኃይል የተሞላን እንድንሆን ያስችለናል። ቴምር የፖታሺየም ክምችቱ ከፍተኛ ነው። ይህም በልብ በሽታ እንዳንጠቃና አካላችን ውስጥ ያለው የኮሌስትሮል መጠን እንዲቀንስ ይረዳል። ቴምር በአንጻሩ አነስተኛ የሶዲየም መጠን ያለው ብዙ ፖታሲየምና ትንሽ ሶዲየም ደግሞ ለጤናማ የነርቭ ስርዓት ወሳኝ ነው። በብረትና በፍሎሪን የበለጸገ መሆኑ ደግሞ ብረቱ የብረት ማዕድን እጥረት ላለባቸው ሰዎች፣ ፍሎሪኑ ደግሞ ጥርስን ከመበስበስ ይከላከላል። የአንጀት እንቅስቃሴን በማገዝና ሆድ እንዲለሰልስ በማድረግ ድርቀትንም ይከላከላል። በውስጡ የያዘው የምግብ ቃጫም ምግቦች በአንጀት ግድግዳዎች በኩል ያለ ችግር እንዲተላለፉ ይረዳል። ቴምር ለአጥንት እድገትና ጥንካሬ መሰረታዊ በሆኑ ማዕድናት የበለጸገ በመሆኑ አጥንትን የሚያጠጉ በሽታዎችን ለመከላከል ተመራጭ ፍሬ ሲሆን በተለይ ከእርጅና ጋር ተያይዘው ለሚመጡ የአጥንት ችግሮች በጣም ጠቃሚ የሆነ የምግብ አማራጭ ነው። በቴምር ውስጥ የሚገኘው ከፍተኛ የብረት ዘይት የደም ማነስ ችግር ላለባቸው ሰዎች ጥሩ የማዕድን ምንጭ በመሆን ኃይልና ጥንካሬ እንዲያገኙ፣ በአንጻሩ የድካምና የአቅም ማጣት ስሜትን ለማስወገድ ትልቅ ሚና የሚጫወት ፍሬ ነው። በዚያ ላይ በሌሎች ምግቦች ውስጥ እምብዛም የማይገኘው ኦርጋኒክ ሰልፈር የሰውነት አንዳንድ ነገሮችን ያለመቀበል ችግር ወይንም ከወቅት ጋር የተያያዙ የጤና ችግሮችን ለመመከት ይረዳል። ከዚህም በላይ ቴምር ዋነኛ ጠቀሜታው ለነርቭ አውታሮች ደህንነት፣ ለልብ ጤንነትና ለመሳሰሉት የጤና እክሎች ፍቱን መድኃኒት በመሆንም ይታወቃል። ከቴምር የቴምር ጭማቂ ሸጋ አድርጎ ማዘጋጀት የሚቻል ሲሆን ከመብልና ከመጠጣቱ ሌላ ቴምርንም መሆን ይችላል ለምትሉኝ ከሆነ ከፍሬው የአይን መዋቢያ ሳሙና በስፋት የሚመረትና ለገበያ ተመራጭ ሆኖ የሚቀርብ ሲሆን ቴምር ለፍሬው ብቻ ተብሎ አይተከልም። በተለይ በረሃማነት ለተጸናወታቸው አገሮች ዛፉ እፎይታ መሳቢያ አየር የሚፈጥር ጥላ ሲሆን ቅጠሉም ለቅርጫት፣ ለምንጣፍ፣ ለአጥር፣ ለሰፌድ መስሪያ ሲያገለግል ግንዱ በፊናው ለድንኳን ማቆሚያ፣ ለቤት ዕቃዎች መስሪያ የሚውል ሲሆን ቃጫው ደግሞ ለገመድ፣ ለዓሣ ማጥመጃ፣ ለመጥረጊያ፣ ለፍራሽና ለትራስ መስሪያ ይውላል። በርከት ያሉ ቪታሚኖችንና ሚኒራሎች በመያዙ ለጤናችን በርካታ ጠቀሜታዎች እንዳሉት ይነገርለታል። ኃይል ሰጪ ፋይበር እንዲሁም ካልሲየም፣ አይረን፣ ፎስፈረስ፣ ሶዲየም፣ ፖታሺየም፣ ማግኒዚየም እና ዚንክ ሚኒራሎች በቴምር ውስጥ የሚገኙ በመሆኑ ቴምርን ለጤና ጠቃሚ ያደርጉታል። ስለዚህም ቴምር አዘውትረን መመገብ ለጤናችን ከሚሰጠው ጠቀሜታዎች ውስጥም የሆድ ድርቀትን መከላከል፣ ለአጥንት ጤንነትና ጥንካሬ፣ ለደም ማነስ፣ ለአለርጂ፣ ለነርቭ ጤንነት፣ ለስንፈተ ወሲብ፣ በእርግዝናና ወሊድ ወቅት ተመራጭ ምግብ መሆን፣
ሰውነትን ለማጽዳት፣ ለካንሰርና የአይን ችግር፣ ለቆዳ ችግር ለመሳሰሉት ይጠቅማል። ቴምር በባህሪው የማለስለስ ባህሪ ስላለው ምግብ በአንጀታችን ውስጥ በቀላሉ እንዲዘዋወር በማድረግ የሆድ ድርቀትን ለመከላከል ይጠቅማል። ለዚህ የሚረዳን ዘንድ ቴምሩን በውሃ ውስጥ ዘብዝፈን በማሳደር ጠዋት ላይ መመገብ ይመከራል። በቴምር ውስጥ የሚገኙት ሚኒራሎች ለአጥንታችን ጥንካሬና ጤንነት እጅጉን ጠቃሚ እንደሆኑ ይነገራል። ቴምር እንደ ሴሊኒየም፣ ማንጋኒዝ፣ ኮፐር እና ማግኒዚየም ማዕድናትን በውስጡ በመያዙም ለአጥንት ጤናማ እድገት እንዲሁም ጥንካሬ ጠቃሚ ነው። በውስጡ በያዘው ከፍተኛ የምግብ ማዕድናት ንጥረ ነገሮች ክምችት የደም ማነስ ችግር ላለባቸው ሰዎች እጅጉን መፍትሄ መሆኑም ይነገርለታል። ቴምርን ከሌሎች ለየት የሚያደርገው አለርጂን ለመከላከል የሚረዳውን ሰልፈር ንጥረ ነገር በውስጡ በመያዙ ነው። ስለዚህም ቴምርን አዘውትረን የምንመገብ ሰዎች ለተለያዩ አይነት አለርጂዎች የመጋለጥ ዕድላችን እጅጉን እንዲቀንስ እንደሚያደርገው ይነገርለታል። በቴምር ውስጥ የሚገኙት ቪታሚኖች የተስተካከለና ጤናማ የነርቭ ስርዓት እንዲኖረን ስለሚያደርግም ለጤናችን ጠቃሚ ነው። ቴምር ለልባችን ጤንነት በርካታ ጠቀሜታዎች ስላሉት ተመራጭ ነው። የልብ ጤንነት ይጎዳል የሚባለውን የኮሌስትሮል መጠን የመቀነስ አቅም ስላለው ለድንገተኛ የልብ ህመም እንዳንጋለጥ በመርዳትም ለልባችን ጤንነት ከፍተኛ እገዛ ያደርጋል። ጥናቶች እንደሚያመለክቱት ከሆነ ቴምር በውስጡ በያዘው ንጥረ ነገሮች አማካኝነት የሰዎችን የወሲብ ፍላጎት ከፍ እንዲልና የወሲብ ፍራቻ ላለባቸው ሰዎች ድፍረትን እንዲያገኙ በማድረግ ስንፈተ ወሲብን ለመከላከል ይረዳል። በእርግዝና ወቅት ለጽንሱ ጤንነት ብሎም በወሊድ ጊዜ ምጥ አስቸጋሪ እንዳይሆንና የተሻለ የማማጥ አቅም እንዲኖርም ያስችላል። በተጨማሪም የአእምሮን ጤንነት ያሳድጋል። በአልኮል መጠጣት ሳቢያ ሰውነት ውስጥ የሚከማቸው መርዛማ ኬሚካሎች ከሰውነታችን ውስጥ በማስወገድም እጅግ የሆነ ጥቅም ይሰጣል። የአይን ህመም ችግርንና የሆድ ነቀርሳ ወይንም ካንሰርን ለማከምም ብቃት እንዳለው ይታወቃል። ቴምር የቆዳ ችግሮችን በማስወገድም መልካም ዝና አለው። ጸጉርን በማብፋፋት የጸጉር መሳሳትንም ይከላከላል። ጥናቶች በቴምር የምናገኘው ቫይታሚን ቢ6 የተሻለ የአእምሮ ተግባራት እንዲኖረውና ሰዎች በትምህርታቸው የተሻለ ውጤት እንዲያስመዘግቡ ማገዙን ተናግረዋል። ሰላም።